በድርቅ ተጋላጭ የሆኑ አካባቢዎችን መልሶ ለማልማት የአፈርና ውሃ ጥበቃ ስራዎች እየተሰራ መሆኑ ተገለጸ። በሰሜን ወሎ ዞን በሀብሮ ወረዳ በድርቅ ምክንያት ጉዳት ያስከተለው በረብዩ ተፋሰስ የአፈርና ውሃ ጥበቃ ስራዎች እየተሰራ መሆኑ ተገለጸ። በሀብሮ ወረዳ በ013 ጎዳ ቀበሌ በረብዩ ተፋሰስ በአውሮፓ ህብረት ገንዘብ ድጋፍ ያልተማከለ አደጋ ስጋት ቅነሳ ስራ አመራር ማጠናከር ፕሮጀክት በቀውስ ምላሽ ምክንያት በተደረገ ድጋፍና በህዝብ ተሳትፎ የአፈርና ውሃ ጥበቃ ስራ የማሳ ላይ እርከን የቦርቦር ስራዎች የተለያዩ የማሳና የተራራ ላይ ስትራክቸሮች እየተሰሩ ነው ተባለ። የሀብሮ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ተመቸሽ ሳይ በወረዳው ውስጥ በድርቅ ምክንያት ተጋላጭ የሆነው የ013 ጎዳ ቀበሌ በረብዩ ተፋሰስ በጣም ተዳፋታማ ከመሆኑ ጋር ተያይዞ ለበርካታ ጊዜያቶች አካባቢውን የተጋለጠ ስለሆነ የአርሶ አደሩን ማሳ ምርት ከማጣቱ ባሻገር በቤቶችና በማሳ ላይ ከፍተኛ ጉዳት እያስከተለ መሆኑ በክልሉ አደጋ መከላከል የምግብ ዋስትና ማስተባበሪያ ኮሚሽን ከአውሮፓ ህብረት በተገኘ ድጋፍና በማህበረሰብ ተሳትፎ እየተሰራ ነው ብለዋል። በተለያየ ጊዜ ወረዳችን በድርቅ አማካኝነት የዝናብ ሁኔታው አለመስተካከል፣ ወቅቱን ጠብቆ አለመምጣት በተለያየ ጊዜ ችግር እየተከሰተ የሆነበት ሁኔታ ነው ያለው። በዚህም ምክንያት ይህን ድርቅ ምክንያት በማድረግ በተለይ ለዞኑ አደጋ መከላከልም ደግሞ ለክልሉ አደጋ መከላከል ምግብ ዋስትና ማስተባበሪያ ኮሚሽን ሁሉ አጠቃላይ ለመንግስት በማሳወቅ በአሁኑ ጊዜ በተለይ መንግስት ይህን ልዩ ትኩረት በመስጠት የክልሉ አደጋ መከላከል ምግብ ዋስትና ማስተባበሪያ ኮሚሽን ከአውሮፓ ህብረት ጋር በተገኘ ድጋፍ አማካኝነት በተለይ በድርቅ ጉዳት ያላቸው አካባቢዎች የአፈርና ውሃ ጥበቃ ሰርተው በተለይ የመሬት ለምነቱን ያጣው አካባቢ በተለይ አካባቢ ተፋሰሱ በተለይ ተዳፋታማ በመሆኑ ምክንያት በተለይ ለአፈር መሸርሸር በቀላሉ የተጋለጠ ነው። በትንሽ ዝናብ እንደዘነበ አካባቢው በተለይ ለጎርፍ የተጋለጠና መሬቱም ከምርታማነት ውጭ የሆነበት ሁኔታ ነው ያለው ማለት ነው። በተለይ ያን አካባቢ ወደ ከ600 ሄክታር በላይ የሆነ አካባቢ ነው ያለው። በተለይ ምርታማ የሆነው አካባቢ ከሱ አካባቢ ላይ ነው ያለው። ይህን እንግዲህ በማየት አቅደን ማህበረሰቡን ባቀረበው ጥያቄ እኛም አካባቢውን ጉዳት በማየት ለመንግስት ያቀረቡበት ሁኔታ ነው ያለው። ግን አሁን ምላሽ አግኝቶ ህብረተሰቡን በራሱ በነፃ እየሰራ ሁለተኛ በአውሮፓ ህብረት ከተገኘው ድጋፍ አማካኝነት የአፈርና ውሃ ጥበቃዎችን እየሰራ ጉዳት የነበረውን አካባቢ የተጎዳውን አካባቢ ወይም መሬት ወደ ነበረበት የመመለስ ስራ እየተሰራ ነው ማለት ነው። አያይዘውም ኃላፊው በወረዳው ውስጥ ለጎርፍ ተጋላጭ የሆኑ 4 ቀበሌዎች መኖራቸውን ጠቅሰው በከፍተኛ ሁኔታ በወርጌሳ ከተማ የሚያቋርጠው ውላ ወንዝ በመኖሪያ ቤቶች፣ በሃይማኖት ተቋማት፣ በንግድ ቦታዎችና በአርሶ አደሩ ማሳ ላይ ከፍተኛ ጉዳት እያደረሰ የነበረ በመሆኑ በአውሮፓ ህብረት የገንዘብ ድጋፍና በማህበረሰብ ተሳትፎ 100 ሜትር ርዝመትና 4 ሜትር ከፍታ ያለው የጋቢውና የጎርፍ መከላከል ስራዎች ተሰርተዋልም ብለዋል። በተመሳሳይ የወረዳችን አንዱ ችግር በተለይ ለጎርፍ የተጋለጡ ቀበሌዎች አሉ። በዋናነት 8 ቀበሌዎች አሉ። ከ8ቱ 4ቱ በጣም በከፍተኛ ደረጃ ጉዳት ያለባቸው ናቸው። እነሱም በተለይ የመሃላምባ፣ የቦሆሮ፣ እንዲሁ የወርጌሳ እንዲሁም የጊራና ማለት ነው። ይህንም ደግሞ ጉዳት የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ኮሚሽን በተለይ ከአውሮፓ ህብረት በተገኘ ድጋፍ አማካኝነት በክረምቱ የጎርፍ መከላከል ስራ እንዲሰራ በማድረግ በተለይ በወርጌሳ ከተማ አካባቢ እሱን የተሻለ ስራ የተሰራበትና በተለይ ከዛ ሲጎዱ የነበሩ አካባቢዎች ከተማው እንዳለ ለጎርፍ ተጋልጦ የነበረውን እሱን በተሻለ ሁኔታ የጎርፍ መከላከል ስራ በጋቢውን ስራ ሰርተን አጠናቀን እርክክብ ያደረግንበት ሁኔታ ነው ያለው ማለት ነው። በልማቱ የተሳተፉ ያነጋገርናቸው አርሶ አደሮችም በድርቅ ምክንያት የተጋለጠ በመሆኑና በተደጋጋሚ ከፍተኛ የጎርፍ አደጋ ተከስቶ በቤት ንብረታቸውና በማሳቸው ላይ ጉዳት ያደረሰባቸው መሆኑን ገልጸው የአፈርና ውሃ ጥበቃ ስራዎቻችንን በማጠናከር የአካባቢያችንን ለምነት በመመለስ ምርትና ምርታማነትን ለማረጋገጥ ጠንክረን እንሰራለን ብለዋል። ለተደረጋላቸው ድጋፍም ምስጋናም አቅርበዋል። በጣም የሞተ ነበር። በጣም ሙትትት ያለ ነበር። ይሄ በቃ እንደዚህ ያለ አፈር ነበር እና ስለዚህ አሁን ልማቱ በጣም እየለማልን ነው። በጣም አሁን አሰራራችንም በጣም እየተሰራ ነው ያለው። በጣም ቆንጆ ነገር ነው። ፊት በጣም ገላጣ ሆኖ አለቅጥ ህብረተሰቦቹ እየተገላቱ እሪ የተባለ ሰው ይህርን ሰዎቹ ነቃቸውን ያዋጣንላቸው ልጆቻቸውን ያዋጣንላቸው ነበር በፊት እና አሁን በጣም እየተቋቋመልን ስለሆነ የናንተ አመጣጥ በጣም ደስተኛ ስለሆነ ህዝቡ በጣም ተደስቷል። በጣም ተጎጂ ነገር ደርሶብናል።
አንደኛ ነገር በጣም ጎርፍ ስለነበረ ጎርፉ ቤት ውስጥ እየገባ በጣም ችግር አጋጥሞናል። ከቤት ውስጥ ቢጣ ለቀቁም የተባልንበት ሰዓት አለ እንደዚህ ጎርፉ በመግባቱ ማለት ነው። እና ተጎድተን ነበረ። ያው አሁን አልহামዱሊላህ በርግጥ እየሰራንም ቢሆን ካለ አሁን ተጨማሪ ስራ ደግሞ ያስፈልገዋል እና በዚህ ምክንያት እንድትረዱን ነው። በፊት ራቅቱን ነበር የሚኖር ራቅቱን ነበር የተሰሩትም በልማት በምን የተራቆቱ የብሱን ሄዶ ራቅቱን ነበር። አሁን ግን አሁን አዲስ ሆነ የመጣልን ስራ በጣም ቆንጆ ስራ ነው። ያኔ በሬቱን በመኖም እየተባለ ያኔ የተራቆተው ቦታ አሁን እየደረጀን እየሞላን ያለነው አዝመራውንም የማጋለጥ የአፈር ውሃ በጣም ጭረቻ ያደርገዋል። ጭረቻ ስለሚያደርገው አያበቅልም። ስለዚህ በጣም ችግሩ እየተስፋፋ ነበር። ግን አሁን በጣም እየተቋቋመልን ስለሆነ አሁንም ወደፊት በጣም ስራው እንዲሰራልን እየተጋለጡትን ቦታ እያመለከትን እየተናገርን እናንተ እንድታሰሩልን እንፈልጋለን። አዎ ማሳው ላይ በጣም ችግር አጋጥሞን ነበር። አዝመራችን ለራሱ ሳይቀርት ስቶብን ነበር። እያያዘልን አልነበረ ምክንያቱም ደለል ላይ ስለተጫነው ምንም አዝመራ የለንም ነበርና ለችግር ተጋልጠናል። ጎርፉ እንኳን መንደሩን ቀርቶ የሰብል መሬቱን ሁሉ በጣም እየጎዳን ነው ያለው። በጣም አሁን በቤታችንም ዙሪያ እነ ማንዲፍሮን ድረሱ እያልና ስራ መቀመጫ እያሳጣን እሪ እየተባባልን አሁን ጭራሽ እኔ አሁን ያለሁበትን ሰፈር ጭራሽ መጥቶ ልቀቁ የሚል ነው አሁን ያለው አማራጭ ያጣ ማለት ልቀቁ አለ ነገር ማንጀዋሪ ወዲት እንለቃለን መሬት ያለው ወዲ መሬቱ ይዱ ይሰራል ያለነው የጎርፍ ቦታ መሬቱን መስሪያም ስለሆነ ወዲት እንለቃለን በዛው እየተታገልን በሙንም መቼም ትገባም ትልብንም ይያልና አለን አልহামዱሊላህ። አሁንም ደግሞ ደህና እድል ደርሶናል። ተፋሰሱ በጣም ደስ ያለ ነው። ያም ደግሞ ሰርተን ለውጥ እየዞርን ነው። ልማታውንም ያልተያዙት ቦታዎችን አሁን እየታዩ ደግሞ እየቀጠለ እንዲሄድልን እንፈልጋለን። እንግዲህ ወደፊትም በተለይ ወረዳችን አሁን በተለይ የጎርፍ ተጋላጭነቱ በዚህ ብቻ የሚሰራ የሚያልቅም ብቻም ሳይሆን ወደፊት የገለጽኳቸው ቀበሌዎች በተለያየ ጊዜ በጎርፍ ተጋላጭ የሆኑበት ሁኔታ ስላለ ወደፊትም ይሄ ድጋፍ እንዳይለየን በማለት ነው። እስካሁን ለተደረገልን ድጋፍ በጣም ከልብ የምናመሰግንበት ሁኔታ ነው ያለው ማለት ነው።